መሆን የምትፈልገውን ለመሆን ወይም መሆን የምትፈልጊውን ለመሆን መሆን ማትፈልጊውን ነገር ትሆኛለሽ በህይወት ውስጥ ወይም ደግሞ በህይወት ውስጥ ትሆናለህ። ምን ለማለት ፈልጌ ነው? አብዛኞቻችን ድሮ ልጆች እያለን ምን መሆን ትፈልጋለህ? ምን መሆን ትፈልጊያለሽ? የተባለን እየጠየቅን ነበር ያደግነው። ሆኖም have you ever wondered ራሳችንን ወደኋላ 20 ዓመት 10 ዓመት ብንመለከት ልጆች እያለን እንትን መሆን እንፈልግ ነበር እንላለን። ለምንድነው ያንን ፓሽን ፐርሲው ማድረግ ያልቻልነው? ለምንድነው ያንን ድሮ ልጆች እያለን ድሪም የምናደርገውን ህይወት መኖር ያልቻልነው? ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እርግጥ ነው አብዛኞቻችን መሆን ማንፈልገውን ኢቭን ካደግን በኋላ መግባት ማንፈልገውን ዲፓርትመንት ተምረን ኢቭን መስራት ማንፈልገውን ስራ እየሰራን ያለን ብዙዎቻችን ነን። አብዛኞቻችን እንደዛ ነን። ከኔም ህይወት ጨምሮ ሁላችንም ራሳችንን የዛሬ 10 ዓመት የዛሬ 20 ዓመት እናገኛለን ብለን ያሰብንበት ቦታ ላይ ነው ራሳችንን አሁን እያገኘን ያለነው። ይህ የሚሆነው ለምን ይመስላችኋል? መሆን የምንፈልገውን ለመሆን መሆን የማንፈልገውን ስለምንሆን ነው። ይህ አንዱ የህይወት ፓዝ ነው። ይህ አንዱ የህይወት መንገድ ነው። ብዙ ሰዎች ሪያላይዝ የሚያደርጉት ነገር አለ። አብዛኞቻችን ሰዎች ስንባል ያው ደካሞች ነን፣ ግን ከጊዜ ሂደት በኋላ ይገባናል ይሄ ነገር። ልጅ እያለ አንድ ሰው ሲጠየቅ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ፓይለት መሆን እፈልጋለሁ ይላል። ያ ሰው ግን መጨረሻ ላይ ወታደር ወይ ነጋዴ ሆነው ኢንድ ያደርጋል። ይሄ ማለት የዚህ ሰው መጨረሻ ነው ማለት አይደለም። ያንን ለመሆን መሆን የማይፈልገውን ያው የህይወት ይሄ አንዱ አካል ወይም ይሄ የህይወት አንዱ ፓዝ ስለሆነ አንዱ መንገድ ስለሆነ እኛ ሰዎች መሆን የማንፈልገውን ነገር እንድንሆን ታስገድደናለች። ለዛ ነው መሆን የማንፈልገውን ነገር የምንሆነው፣ መሆን የምንፈልገውን ነገር ለመሆን። ኦፍኮርስ የረፈደ ሊመስለን ይችላል፣ ነገር ግን ምንም ቢሆን ጊዜ አይረፍድም። እድሜያችን የሄደ ሊመስለን ይችላል፣ ነገር ግን እድሜያችን አልሄደም። ብዙዎች እኛ ላይክ በ30ዎቹ በ20ዎቹ አቺቭ ማድረግ የምንፈልገው ላይፍ በ40ዎቹ አቺቭ የሚያደርጉ አሉ። ለምሳሌ ፋይናንሻል ፍሪደምን ብንመለከት፣ የገንዘብ ነፃነትን ብንመለከት አንድ ፊላንትሮፒስት ቶኒ ሮቢንስ የሚባል አክቹሊ እሱ ታዋቂ የሆነ ፐብሊክ ፊገር ነው። ያው ስለ ገንዘብ ነው የሚያወራው። መኒ ማስተር ዘ ጌም በተሰኘው መጽሐፉ ላይ ምን ይላል? አንዳንዶች ፋይናንሻል ፍሪደምን በ20 ዓመታቸው፣ አንዳንዶች ፋይናንሻል ፍሪደምን ኢቨን በ10ዎቹ በዌስተርን በጣም የተለመደ ትሬንድ ስለሆነ በ20ዎቹ በ30ዎቹ በ40ዎቹ በ50ዎቹ አቺቭ ያደርጋሉ። ይህንን እንድናደርግ የሚያስችለን ቫይክል እንድናደርግ የሚያስችለን ነገር የኛ ኮሚትመንት እና የኛ ዲተርሚኔሽን፣ የኛ መሰጠት፣ የኛ ዲቮትድ መሆን፣ ጊዜያችንን መስጠት፣ ኢነርጂያችንን መስጠት እና ከምንም በላይ ደግሞ ራይት ኢንዱስትሪ ላይ መሆን ነው። ከዚህ ጋር ምንድነው ሪዞን? ለምን ይህንን ነገር ሜንሽን አደረግ ካልከኝ ፋይናንሻል ፍሪደምን ለማግኘት አንድ ሰው አንዳንዶች ፈጥነው ኤርሊ ሊያደርጉ ይችላሉ፣ አንዳንዶች ሌት ሆኖ ሊያደርጉ ይችላሉ። አብዛኛው ሰው ሀብታም መሆን ይፈልጋል። ሆኖም ግን ሁሉም ስለሚፈልግ ብቻ አይሆንም። በፍላጎትና በውዴታ የሚሆን ነገር የለም። የሰውየው ኮሚትመንት፣ የሰውየው ዲተርሚኔሽን እና የሰውየው እውነተኛው ኢንዱስትሪ ላይ ለዛ ነገር የሚያበቃው ነገር መስራት መቻል ወሳኙ ነገር ነው። ይሄ ነው እና በህይወት ውስጥ ምንድን ነው ሪያላይዝ እንድታደርጉልኝ የምፈልገው፣ እኔም ያው ሌት ሆኜ የገባኝ ነገር ቢኖር መሆን የማንፈልገውን ነገር ለመሆን መሆን የምንፈልገውን ነገር ለመሆን መሆን የማንፈልገውን ነገር እንሆናለን። መሆን የምንፈልግበት ቦታ ላይ ሁሉ ለመሆን መሆን የማንፈልግበት ቦታ ላይ መገኘት ግዴታ ነው። ናይሪስ በጣም ኢንፍሉዌንሻል የሆኑ ሰዎችን ያቸው አት ሰም ፖይንት ትላንትናቸውን ብንመለከት ትላንትና መሆን የማይፈልጉበት ቦታ ላይ ነበሩ። መክፈል የማይፈልጉትን ዋጋ ከፍለዋል። ምክንያቱም የሚፈልጉትን ህይወት ለመኖር ሁሉ የሚደረገው እና ህይወት ላይ ምንድን ነው መሆን የምንፈልገውን ነገር ለመሆን መሆን የማንፈልገውን ነገር እንሆናለን። መጀመሪያ ላይ መገኘት የማንፈልግበት ቦታ ላይ የምንገኝበት ሪዝኑ ወይም ደግሞ ምክንያቱ እዛ መገኘት የምንፈልግበት ቦታ ላይ ለመገኘት ግዴታ እዛ ጋር መገኘት የማንፈልግበት ቦታ ላይ መገኘት ስላለብን ነው። ስለዚህም ነው ህይወት ላይ መሆን የማንፈልገውን የምንሆነው፣ መሆን የምንፈልገውን ለመሆን ሲባል ያ ነው አንዱ የህይወት ፕሪንሲፕል። ይህንን ጆርኒ ኢምብሬስ ማድረግ ነው። ይህንን ጉዞ ኢንጆይ ማድረግ ነው። አፕሪሺየት ይህንን ጉዞ ኢምብሬስ ማድረግ ነው፣ ኢንጆይ ማድረግ ነው ጆርኒውን። አለበለዚያ ግን መሆን የማንፈልግበት ቦታ ላይ የራሳችንን ሜንታል ትራፕ ውስጥ ከከተትን ለዘላለሙ እዛ ቦታ ላይ እንቀራለን። ለምሳሌ አብዛኛው ሰው
አዲክሽን ሲጀምር ሱስ ሲጀምር ፈልጎ አይደለም የሚጀምረው። ብዙ አይነት ነገሮች ብዙ አይነት ፋክተሮች ይህንን ሰው እንዲጀምር የሚያደርጉት ነገሮች አሉ። ሆኖም ግን ይህ ሰውዬ እዚህ ቦታ ላይ የተገኘው በሆነ ጊዜ ተገልጦለት የሆነ ነገር ሪያላይዝ እስኪያደርግ ድረስ ነው። አብዛኛው እዛ ላይ የሚዘፈቀው ከተለያዩ ነገሮች ከተለያዩ ስቴት ኦፍ ማይንድ ከዲፕሬሽን ለመውጣት እንዲሁም የተለያዩ የህይወት ውጣ ውረዶች ለማምለጥ ወይም ደግሞ ከዛ ስቴት ኦፍ ማይንድ ለመውጣት ሲባል ነው እዚህ ጋር የሚገባው። ልክ እንደዛው በአጭሩ ስናጠቃልለው በህይወት መሆን የማንፈልገውን እንሆናለን። መሆን የምንፈልገውን ለመሆን እንዲሁም መገኘት የምንፈልግበት ቦታ ላይ ለመገኘት መገኘት የማንፈልግበት ቦታ ላይ እንገኛለን። ይህም ደግሞ እጅጉኑ ግዴታ የሆነ ነገር ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ፕላስ ላይክ እያደረጋችሁ የቻናላችን ሜምበር ሆኑ። ፕላስ ትራይቭ እያደረገ ያለ የቴሌግራም ኮሚኒቲ ያለን ጆይን ማድረጉ አይከፋም። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እናመሰግናለን።